ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሁሴን ገጠር ዩቲዩብ ተከታታዮች በመላው ዓለም ላይ የምትገኙ እህት ወንድሞቼ ያላህ ረህመት እዝነት አይለያችሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ እንግዲህ ባለፈው ፌስቡክ ላይ በለቀኩት ቪዲዮ ማለት ነው ዳቦ ሰርቼ ለቅቄላችሁ ነበረ። ግን አንተ አይደለህም የሰራኸው ምናምን የሚባል ኮሜንት አለ። ኢንሻአላህ ዛሬ ያላህ ፈቃድ ሆኖ ላሳያችሁ ተገድጃለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። የገጠር ልጅ መሆን መታደል ነው ማለት ነው። እንግዲህ ባጠፋም መቼም ወንድ ልጅ ነኝ። ባጠፋም እንግዲህ እናንተ እንዳስቁብኝ ማለት ነው። እንግዲህ ወደ ስራው አሳያችኋለሁ። እንዴት እንደምጋግር እንዴት እንደማቦካ ሁሉን ነገር አሳያችኋለሁኝ። ዳይ ወደ ቪዲዮ። ላይክ አትርሱ፣ ሸር አትርሱ፣ ሰብስክራይብ አትርሱ። አስተዋውቁልኝ ቻናሌን። ወዳችኋለሁ፣ አከብራችኋለሁኝ። እና የገጠር ልጅ መሆን መታደል ነው። በዚሁ አጋጣሚ ደግሞ ያው የኔ የተባልሽው የተጻፍሽው ልጅ እድለኛ እንደምትሆኒ ያው ምንም አልጠራጠርም። ዳይ ወደ ቪዲዮ ዶችዬ። ይኸውና እንግዲህ ብረት ድስት የማሞካበት ይኸው አዘጋጅቻለሁ። እዚህ ጋር ሙቅ ውሃ በማለቴ እንዳታፈሉት ብርድ ስለሆነ አሁን ወቅቱ ለዘጋ አድርጋችሁ ታሞቃላችሁ። እኔ የምጨምረው ካሜራ እና ጨው፣ ሱካር፣ ዘይት የማረገው ማለት ነው። ያው ገጠር ስለሆነ እኔ ያለሁት ቢያንስ ወተት ቢኖር ሀሪፍ ነው። ብዙ ነገሮች ቅመሞች አሉ እና እርድ ደግሞ አለኝ ማለት ነው። ቆይ ላንጣ እና እዚህ ጋር እርድ ያለኝ ካሜራ ከዚህ ያኔ የምታውቁትን ያክል ማድረግ ትችላላችሁ ካሜራውን። እኔ ያው በሚበቃው በልክ ያህል ነው እናንተን ለማሳየት ያህል ነው የማደርገው። እና እንደዛ ታደርጋላችሁ። እዚህ ሱካር አለ። ሁሉንም ነገር ትጨምሩና በአንድ ትመቱታላችሁ። ከዛ እንዴት እንደሚያቦካው ደግሞ አሳያችኋለሁኝ። ይኸው ጨማምሬያለሁ። እዚህ ጋር እንደዛ አድርጋችሁ በደንብ ትመቱታላችሁ። ይሄም ማለት ነው። ይሄም በደንብ ትመቱታላችሁ። ያው ይታያችኋል። እርዱ የበዛ ይመስላችኋል። እርዱ አልበዛም ማለት ነው። ማለት ያው እንደዚህ ከመታችሁ በኋላ የሚበቃችሁን ዱቄት እዚህ ጋር ነፍቻ ኑሬያለሁኝ። ይሄን ዱቄቴን አደርጋለሁኝ። ከዛ እንዴት እንደማሸው አሳያችኋለሁ። እንዴት ማድረግ እንዳለብኝ። መቅጠን የለበትም። ልዝግ አድርጋችሁ ግን በጣም ማሸት አለብን ማለት ነው። እንዲነፋልን እንዲያምርልን ከፈለግን ማሸት አለብን ማለት ነው። አብራችሁን ቆዩም። ልጨምር ነው። ቢስሚላህ ያው ስልክ የሚይዝልኝ ስለሌለ ነው። በአንድ እጄ ነው የማደርገው። ይኸውና ቢስሚላህ ይኸው እንደምታዩት እንደዚህ መታሸት አለበት። እጃችሁን እስከሚለቃችሁ ከፈለጋችሁ ዘይት እያበሳችሁ ቢሆን በደንብ መታሸት አለበት ማለት ነው። በደንብ እያያችሁ ነው። ያው እኔ አሁን እጄን አይዘኝም፣ ግን ለእናንተ ለማሳየት ያህል በደንብ መታሸት አለበት። ዘይትም ቢሆን እጃችሁን ቀባ እያደረጋችሁ። የኔ አሁን ለቆኛል። ለእጄ ማሸት ብቻ ነው የሚጠበቅብኝ። ያው በአንድ እጄ ይዤ ነው ስልክ እንትን የምለው። በጣም ይቅርታ ማለት ነው። ይኸው እየታያችሁ ነው። በደንብ መታሸት አለበት። ከዚያ ሲቦካ መሻለ እንትፋ አይቆይም። ያው ብርድ ስለሆነ ቶሎም ባይቦካም ያንን ሰዓቱን ጠብቃችሁ እንትን ማለት ትችላላችሁ። ያው በደንብ ማሸት አለብን። እጃችን ላይ መያዝ የለበትም። ብረት ድስቱም ላይ መያዝ የለበትም ማለት ነው። ያው እየተመለከታችሁ ነው።
በደንብ መታሸት አለበት ማለት ነው። ብረት ድስቱን መያዝ የለበትም፣ እጃችንን መያዝ የለበትም። እያያችሁ ነው። ለምሳሌ ስታነሱት መነሳት አለበት። ብረት ድስቱን መያዝ የለበትም። ኢንሻአላህ እንደዛ አድርጋችሁ ወንዶችዬም በርቱ። ይሄን እያያችሁ ስደት አንዳንዴም ጥሩ ነው፣ ያስተምራል። የማያስተምር ነገር የለም። በዛ አጋጣሚ ደግሞ ሴቶችዬ ወይንም ወንዶችዬ አንሴት አሴት ብላችሁ እንዲያሰርቡኝ እሺ፣ ሰምታችኋል። ያው ስራ ክብር ነው። የሴቱም ወንዱም የሴቱም መስራት ግድ ነው፣ ሴቷም የወንዱን መስራት ግድ ነው ማለት ነው። ባህላችን ነው። ስለዚህ እንደዚህ በደንብ እሽት አድርጉት። ኢንሻአላህ እንደሚያምር ደግሞ ተስፋ አለኝ እና በዚህ መልኩ አብኩቻ ጨረስኩኝ። ትንሽ ውሃ ጠብ አደርግና ተዋለሁ። በራሱ ጊዜ ወደ ላይ ይናፋል ማለት ነው። ግን እንደነገርኳችሁ እጃችሁም ብረት ድስቱን መያዝ የለበትም። ትታወቁ በጣም እሽት ማድረግ አለባችሁ። ይሄው ውዶችዬ እንግዲህ ኩፍ ብሏል። እኔ ያው በልኩ ያው አንድ ነኝ። እንግዲህ ለእናንተ ለማሳየት ያክል ነው። ያው እንደምታዩት ቦክቶልኛ ማለት ነው። ይሄን አሁን አንዴ ደግመዋለሁ ማለት ነው። አንዴ ደግመውና ከዛ በሁለተኛው ሲመጣ ደግሞ አንተ ደግምና በሶስተኛው ነው የምጥደው ማለት ነው። ይሄን እንደምታዩት ይሄው በጣም ነው የሚያምር ልዝግ ያለ ነው። ያው በሚያምር ሁለታ ሹፉ ይሄው ወቅቷል ማለት ነው። አሁን ይሄን ዲብልቅ አረግና ከዛም በኋላ በሁለተኛው እንደዚህ ዲብልቅ አድርጌ ጥዲያለሁ ማለት ነው። እሺ ውዶችዬ አሁንም ሁለተኛ ልደግመው ነው። አሁን መጨረሻ ነው። እንግዲህ ያው ብረት ድስቴን ላዘጋጅ ነው፣ ልጋግር ነው ማለት ይኸው አንዴ ወቅቶ መልሼዋለሁ። አሁን ደግሞ ሁለተኛ መጥቷል። በሶስተኛው መጣር ነው ያለብኝ ማለት ነው። አሁን ብረት ድስቴን ዝጋ ዘይት እቀባለሁኝ። ዘይት ተቀባሁ በኋላ በትንሿ ማለት ዘይቱን በደንብ ከቀባ ማለት ታናበዛ ዘይቱን እንቀባለን። ከዛ ዱኤት ደግሞ በትንሿ እንዲያናበዛው ማለት ነው። መብዛት የለበትም። በትንሿ ብን እናረግበታለን ማለት ነው። በዙ አጋጣሚም ወንዶችዬም ተማሩ ማለት ነው። እሺ ሰምታችኋል። እንደኔ ብቸኛ ትኮኑ በገጠር አካባቢ ስትሰሩ እየጋገራችሁ መብላት አለባችሁ። እና አሁን ዘይት ልቀባ ነው። እንደምታዩት ዘይት አድርጌያለሁኝ ማለት ነው። ከዛ ይሄንን እንደው በትንሿ ነው የምቀባው። ይሄው ቀብቻለሁኝ። አሁን ዱኤት በትንሿ ብን ነው የምናደርገው። እንደምታዩት በትንሿ ነው ብን የምናደርገው ማለት ነው። ታናበዛ ይሄው ነስንሻ አብቅቻለሁ ማለት ነው። በትንሿ ነው እናንተ ማድረግ ያለባችሁ፣ እንዳታበዙት። ይሄው በትንሿ አርጌያለሁ። አሁን ሳቴ ላይ ነው የምጥደው ማለት ነው። ይሄው ሳቱን ደግሞ ቢያንስ የስቶዋ ነው አይን በሙሉ መብራት አለበት ማለት ነው። እና ማብዛት የለብንም። እሳቱን በትንሿ በቃ ሀላስ ሙሉ በሙሉ መለኮሱን ካወቅን በኋላ ነው የምንቀንሰው ማለት ነው። እሳቱን ማብዛት የለብንም። ከዛ ብረት ድስታችን እናደርጋለን። ይኸው ሊጥ እዚህ ጋር ስልክ ባንዲጄ እንደሆነ ይቅርታ ቻል አድርጉት። ይታያችሁ በቃ እንደዚህ ካረጋችሁ በኋላ ሀላስ ይኸው እየታያችሁ ነው። ወላሂ ይሽቀዳደማል ሊነፋ ማለት ነው። በጣም ነው የሚሽቀዳደመው።
ውስጡን ትንሽ ቢያንስ ሊጡን ወደ ዳር ማለት አለባችሁ። እዚህ ጋር ክፍተት ማድረግ አለባችሁ መሃሉን ማለት ነው። እና ይሄን ይመስላል እንግዲህ ደግሞ ሲወጣ ታያላችሁ ኢንሻአላህ። እንደዚህ ታደርጋላችሁ። ስተዋናዋን ግን ያው እንደነገርኳችሁ በትንሿ ነው ማድረግ ያለባችሁ ማለት ነው። ይሄን ይመስላል እንግዲህ መልካም ዳቦ እንዳታሳፈረኝ እሺ። ቂጡን አያችሁ ማሻአላህ ያው ገልብጫለሁ ማለት ነው። እንደዛ አድርጋችሁ መክደን ዳቦአችን ወጣ እንግዲህ በዚህ መልኩ ወጥቷል ማለት ነው። ማሻአላህ ተባረካላ። ይኸው ማየት ማመን ነው እንግዲህ ይኸው ተቆርሶ ደግሞ ይታያል ኢንሻአላህ። አሬ ይፋጃል። ይኸው አንተ አይደለህም የሰራኸው ያላችሁት ሁላ እንግዲህ ኮሜንቶች ዛሬ ማየት አለብን። ይኸው እየታያችሁ ነው አይደለ? ይሄን ይመስላል ዳቦአችን ማሻአላህ ተባረካላህ። ያው እንደነገርኳችሁ ዱኤም ማብዛት የለባችሁም ከታይ ይሄን ይመስላል ማለት ነው። ታያችኋላ ማሻአላህ ተባረካላህ። ሙያ እኮ ያው እንደምታዩት ነው። ዳቦአችንን ቆርሰን ውስጡን ማለት ነው። ቢስሚላህ በመሃሉ ላይ ነው የምቆርሰው። ቢስሚላህ ረህማን ረሂም። ደግሞ ስልኩን ማን ያዘው? ይኸው ማየት ማመን ነው። ደግሞ ሊጥ አድርገኸው እንዳትሉኝ እሺ። ይኸው ማየት ማመን ነው እንግዲህ ይቆረስላችሁ። ኧረ እንደው ስልክ ሚዝ እኮ ጠፋ። አንድ ሰው ያስፈልግ ነበር። ሹፍ አያችሁ ውስጡ ማሻአላህ ተባረካላህ። ይኸው እንግዲህ ሴቶችዬ ሙያችሁን እንድትነጠቃችሁ ግን ማወቅ አለባችሁ። ሹፉ ይኸው ሹፉ ይኸው ውዶችዬ ይሄንን ይመስላል እንግዲህ አንተ አይደለህም የጋገርከው ሴት አስጋግረህ ነው ምናምን ያላችሁኝ እንግዲህ ይኸው እንደምታዩት አብኩቼ ጋግሬ ሹፉ ወላሂ ደስ ሲል ማለት ነው። ያለ ሳለሱ ውስጡ ሹፉ እና ይሄን ይመስላል ውዶችዬ እንደምትወዱት ተስፋ አለኝ። ምን አለ መታችሁ ብቀምሱት ኖሮ ማለት ነው። እና ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ተባበሩኝ። የገጠር ልጅ መሐመድ ታደል ነው። አሳድጉኝ። ወዳችኋለሁ፣ አከብራችኋለሁ። ያው እንደምትወዱት ግን ተስፋ አለኝ ኢንሻአላህ። ይሄንን ይመስላል ዳቦአችን ተቆርሶ ማያችሁ ይሄን ይመስላል። ይሄው ተፊት ለፊትም ተንትልም የሚመስለው ማሻአላህ። እና ይሄን ይመስላል ውዶችዬ እንደምወዱት ተስፋ አለኝ። እንግዲህ ሙያችንን ሴቶች ተናጥቃችኋል። በዙ አጋጣሚ ግን ወንዶችም ልመዱ ማለት ነው። እንደኔ ልመዱ እሺ። እና በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።